ሰላም እንኳን ወደ አዲስ ተማሪ በደህና መጣችሁ። በዚህ ቪዲዮ የስኮላርሺፕ ኢሴይ አውትላይን ምን እንደሆነና እንዴት እንደምታዘጋጁ እናያለን። ብዙ የስኮላርሺፕ አፕሊኬሽኖች እናንተ ለምን ይህን ስኮላርሺፕ ማግኘት እንደሚገባችሁ የሚያብራራ ኢሴይ እንድትጽፉ ይጠይቃሉ። ይህ ኢሴይ የእናንተን ስቶሪ፣ አምቢሽናችሁን እንዲሁም የእናንተን ዩኒክ ባህሪያት በግልጽ እንድትጽፉ ይጠየቃል። ስለዚህ ኢሴይ አውትላይን ማለት ኢሴያችሁን ከመጻፋችሁ በፊት ኦርጋናይዝድ የምታደርጉት እቅድ ነው። የስኮላርሺፕ ኢሴይ አውትላይን 3 ዋና ዋና ክፍሎች ይኖሩታል። የመጀመሪያው መግቢያ ወይም ኢንትሮዳክሽን ፓርት ነው። በዚህ ክፍል ላይ ምን አይነት ሁክ ወይም አቴንሽን የምትሰርቁበትን ሴንቴንስ ስለ እናንተ እንዲሁም ስቴትመንታችሁን ወይም ይህንን ስኮላርሺፕ ለምን ዓላማ እንደፈለጋችሁት አውትላይናችሁ ላይ ፕላን ታደርጋላችሁ። በመቀጠል ቦዲ ፓራግራፍ ላይ ምን ነገሮችን ልጽፉ እንደምትችሉ እንመልከት። እነዚህም የግል ታሪካችሁን በዝርዝር የምትናገሩበት፣ የትምህርት ቤት ታሪካችሁንና ዓላማችሁን፣ ያጋጠማችሁን ቻሌንጆች እንዴት እንዳሳለፋችኋቸው፣ የእናንተን ዩኒክ ባህሪዎች ወይም ችሎታዎችና በዚህ ስኮላርሺፕ ልታገኙ የምትችሏቸውን ውጤቶች በዝርዝር እንደምትገልጹ ታቅዳላችሁ። ስለዚህ አውትላይናችሁ ላይ እነዚህን ነጥቦች ትይዛላችሁ። በመጨረሻም ኮንክሉዥን ፓርት ላይ ምን እንደምትይዙ እንመልከት። ጠቅላላ አውትላይናችሁ ላይ ያነሳችኋቸውን ዋና ዋና ነጥቦች በመደገፍ በዚህ ስኮላርሺፕ ወደፊት ምን እንደምታደርጉ በመግለጽ በመጨረሻም የምስጋና ቃላቶች ማቅረብ ትችላላችሁ። እነዚህን ነጥቦች ኢሴያችሁ ላይ እንደምትገልጿቸው በማሰብ የኢሴይ አውትላይናችሁ ኮንክሉዥን ላይ እነዚህን ፖይንቶች ትይዛላችሁ። ስለዚህ በዚህ መልኩ አውትላይናችሁን ካዘጋጃችሁ በኋላ ጥሩ የስኮላርሺፕ ኢሴይ ማዘጋጀት ትችላላችሁ። አውትላይናችሁን በዚህ መንገድ ካዘጋጃችሁ በኋላ አውትላይናችሁ ላይ ባወጣችኋቸው ፖይንቶች ዲፔንድ በመሆን ዝርዝር ሀሳቦችን ኢሴያችሁ ላይ መጻፍ ትጀምራላችሁ። ይህም ስለ ራሳችሁ፣ የእናንተን ኤክስፒሪየንሶች፣ ትክክለኛ የህይወት ልምዶች፣ ያጋጠማችሁን ቻሌንጆች እንዴት እንዳለፋችኋቸው፣ ከእናንተ ጋር የሚገናኙ ለስኮላርሺፕ አፕሊኬሽን ይጠቅማሉ የምትሏቸውን ነገሮች ኢሴይ አውትላይናችሁ ላይ ባወጣችኋቸው ፖይንቶች ዲፔንድ በመሆን ዝርዝር ሀሳቦችን ኢሴያችሁ ላይ መጻፍ ትችላላችሁ። ስለዚህ የኢሴይ አውትላይን ለተሳካ የስኮላርሺፕ አፕሊኬሽን ኢሴይ ጽሁፍ ትልቅ አስተዋጽኦ ያለው ቅድመ እቅድ ነው። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።